ወንድምሽ አንቺ የቀለጥሽ የምትኖሪለት ቤተሰብ እኮ አስከሬን ለምንድን ነው እዚህ ተሸክማችሁ የምታመጡብን? እዛው ለምን አትቀብሯትም? የሚል ማህበረሰብ እኮ ነው። አንቺን ቶሎ በሉ ዝናብ መጣ ፀሐይ ሳይሆን እንቅበረው አስከሬን ለምትባዩ ህይወት እኮ ነው መከራሽ። ይሄ ውሸት ነው። ቶሎ በሉ ዝናብ ሳይመጣ ቶሎ በሉ ፀሐይ ሳይበረታ እንቅበረው አስከሬኑ። ትንሽ እንኳን የለፋችበት የደከመችበት እንዲሆነችበት ቤት የሞተችበት ቤት እንኳን ትንሽ ቀን ከዋል ትገርባራ። ለዚህ ህይወት ነው እንዲመከራችሁ። ስለምን አባቱ ነው የምትጨነቁት? ለምንድነው ሰላም የምታጡት? ለምንድነው የምታደርጉት? ለምንድነው ቁጭ ብላችሁ የምታቆዝሙት? ለማን አባቱ ብለሽ ነው ቁዝም የምትይው? አንቺ የምትኖሪበትን ሀገር እኮ ከተማውን እንኳን አታውቂም። ውጭ እስኪ ፈታ በይ እስኪ ከተማውን ህንፃውን ምናምን በቴሌቪዥን እና በቲክቶክ ከምታየው በራስሽ ተሽ ንጹህ አየር ሳ አስፈቅጃት ማለት እስኪ ለራስሽ ኑሪ። የተረፈው ይበቃል። እግዚአብሔር የበረከተው በረከት 205 አሳና 5 ቂጣ ባርኮ 500 ማነው 12 ሞሰብ የመለሰው 500 ሺህ ሰው የመገባ አምላክ የሚሰበሰብላቸው ነበር። ለአንቺ ባለሽ ነገር ሊባርክላቸው ነበር። እግዚአብሔር የፈቀደው ሰላም ሲኖር ቤቱ የሚያምረው፣ እግዚአብሔር የፈቀደው ትዳር ሲኖር ቤቱ የሚደሰተው፣ እግዚአብሔር የፈቀደው ልጅ ሲኖር ልጅሽ ነገ ኢትዮጵያ ስትሄጂ እኮ አንቺ ስላላሳደግሽው ገንዘብ ብቻ ስለላክሽለት እናቴ ብሎ እንደማይጠራሽ ነው። እንዴት ነው እኔ አንዲት ልጅ ስትነግረኝ ለካ በከራ ለልጅ ነው እንዲህ ወገቤ የተቆረጠው ቢሮ ነው ወስደው ለልጅ ነው ልጅ የሄድኩት እኔ ጋር አላደርም እና አያቱ ጋር ያለ ይታክሻለሁ ያ ሊመርመር ምናምን ሲባል ገንዘብ ስለላካቸው ከኤጀንሲው ጋር ተደራጅተው በብር ሰው ልጅ ፍቅር ከሌለ ከዛ አለሙን ቢገዛብ ሄዳ በብር ተደራጅተው ሁሉን ነገር ማድረግ ቢችል ተአምር ቢፈጥር ፍቅር ከሌላችሁ ከንቱ እኮ ናችሁ ተብሎ ተጽፎ ከንቱ እኮ ነው። ፍቅር አተን እንዴ ቆይ የምትኖሩት ሰዎች የሚኖሩት ኑሮ ለመኖር ከሆነ እንዴት ከሰው በታች ትሆናለህ? እኔ ከሁሌ ጥያቄ የሚሆንብኝ እሱ ለምንድን ነው ለሰው የሰው በታች የምትሆኑትና? ሰዎች የሚኖሩበትን ኑሮ ሰዎች የደረሱበት ለመድረስ አይደል እንዴ ሰው ቤት የተቀጠርሽው እንጂ አሁን አንቺ ሰው ቤት የሚገባሽ እህቱ ነሽ። ታዲያ ምንድን ነው እዚህ የሚያንፈራግጥሽ? ለምንድን ነው የሰው በታች ሆንሽው? ሰው የሚኖረውን ኑሮ ለመኖር ከፈለግሽ ከሰው በታች ለመኖርሽ ማን ነው ከሰው በታች ያደረግሽ? አይምሮሽ፣ አስተሳሰብሽ፣ ሰዎች የገፉሽ የተቀጠቁሽ የሞሉሽ አጥር አለ። እሱን አፍርሽና ውጭ። ዛሬ የደረሽበት ቦታ ላይ ደርሰሽ ቀና ብለሽ ታያቸው። ይኸውልሽ አለመኔና ጨካኝ ካልሆንሽ ዓለም ለአንቺ ቦታ ይኖራል። ዛሬ ምንም ሲቪ የሌላቸው ምንም ትምህርት የሌላቸው ሰዎች ናቸው ሚሊየንስ ላይ ወጥተው እናንተን እያሽከረከሯቸው። ለምን? ራሳቸውን ከዝቅተኝነት አውጥተው ነፃነት ስለሰጡ ለራሳቸው ውስጣቸው ነፃነት ሰጥተው በነፃነት እየተጓዙ ስለሆነ ነው እንጂ እነሱ ተመርጠው አይደል። እናንተ ግን አሁን ያለሽበት ነገር ይበቃኛል ብለሽ ስለተምታ በቃ ባለሽበት ውስጥ ትለፊያለሽ። እንዴት የሰው ልጅ ማዲያት እስኪያወጣ ይሰራል? ለማን ብለሽ ነው ማዲያት? ለማን ብለሽ ነው የምትቀጠቀጨው? ለማን ብለሽ ነው እንደምትደግ? ወይ ማን አለ ሌላስ? ለአንቺ ህይወት መቀየር አንቺ ካልሆንሽ ማን ይቀየርሽ? ማን መጥቶ አንቺ ስራ ውስጥ ማን መጥቶ አገዘሽ? እናትሽ ብትሞት ማን አስተዛዘረሽ? ወንድምሽ በበረሃ ሞተ ሲባል ብለሽ አንጀትሽ እዛው አልቅሰሻል፣ ደምተሽ ቁጫልሽ፣ ቁስልሽን ያክምልሻል። አንቺ የሚደርስብሽ መከራና የሚደርስብሽ ሐዘን አይበቃ ሌላ ተጨማሪ ጭንቀት ምን ያደርግልሽ? ለምንድን ነው እዚህ ቁጭ ብለሽ ችግሮችን እየደረደርሽ የምትቀመጭ? ለምን አትቆጭ? ለምን አትንቀሳቀሽ? ለምን ሰዎች የደረሱበት ቦታ ለመድረስ ልብሽን አታሳልፍናል? ጭንቀትሽን ተይና ቀና በይ፣ ፈገግ በይ። ምንድን ነው መፍትሄው የምትሉ ሰዎች አላቸው። መፍትሄው እኮ ቀላል መተው። ትናንት ያቆሰሏችሁን፣ ትናንት ያደሟችሁን፣ ትናንት የዘረፏችሁን፣ ትናንት የገደሏችሁን፣ ትናንት ያሳመሟችሁ፣ ትናንት ወደኋላ እንድትቀሩ፣ ትናንት እዚህ ቦታ ላይ እንድትቀረቀሩ ያደረጓችሁን ሰዎች እርሷቸው። እነሱ ረስተዋችሁ ህይወታቸውን እየኖሩ ትዳር መሰረተው በሰላም እየኖሩ እናንተ ናችሁ ከችግራችሁ ጋር ተጣብቃችሁ ያላችሁ። ተዋቸው። እነሱ ገደል ይግቡ። ኮምፕሊት ሼር አድርጉት እንዳይቋረጥ። እርግጠኛ ነኝ አሁን ትንሽ ቆይቶ ድርግም ይላል። ድጋሚ ተጨማሪ 5 ቀን እንጠብቃለን ማለት ነው። ያሳዝናል። እናንተ በመሳሳታችሁ ለእኔ ሲሆን ትሳሳላችሁ፣ ለሌላ ሰው ሲሆን ግን እንትና እኔ ከወንድማችሁ
ቆይ ምን ያያችሁብኝ ነገር አለ? እስከዛ ድረስ ከወሬ በስተቀር በአካልና በተግባር እግር አውጥቶ የመጣ ችግር እኔ ላይ ምን አይታችሁብኝ ታውቃላችሁ? 14 ዓመት 15 ዓመት ካብሬያችሁ ስኖ ምንድን ነው የተጋነንና በጣም አንገት የሚያስደፋ ነገር ያሳፈርኳችሁ ነገር አለ? ምንድን ነው ከሌሎች እኔ የምትለኝ ምንድን ነው እንደዚህ የምትሆኑት? ለምንድን ነው አሁን በይፋ በአደባባይ ያሉ ሰዎች እኔ ትናንትና ስረግጣቸውና ሳንኳሽ ሳሳድዳቸው የነበሩ ሰዎች እናንተ እድልና ጊዜ የሰጣችኋቸው እነሱ የበላይ የሆኑና እኔ በታች አድርገው እያሰቃዩኛል። ይህ ነው ከገባችሁ የሆነ ነገር ወይ እኔ ከዚህ ምድር ላይ ስጠፋ ወይም ስሞት ነው የሚገባችሁ። ያኔ ወይኔ ወይኔ ብትይ ምን ይጠቅምሻል? አሁን በህይወት እያለሁ ካልተጋገዝ እኔ ምን የሰራሁት ኃጢአት አለ? ወንጀል አለ? በፍርድ ቤት ቻችሁ ህመም መፍትሄ ያጣው ህመም ጭንቀት ነው። እኔም የእናንተው ለእናንተ ጭንቀት አምኜ ነበር። ሰሞኑን እዚህ ከመጣሁ ጀምሬ ሰማለሁ ሰሚያለች ምናምን እንዲኖረን እንፈልጋለን። ልክ እዛ ላይ ስንደርስ ደግሞ በጣም ነው በቃ የሚያስጠላን። በቃ ያን እዚህን ለማምጣት የተሰቃየንበት ነገር ያሳለፍነው ሲቃይ። አሁን ለምሳሌ እኔ 16 ዓመት ስቀመጥ ቤት ለመስራት ነው ቤት ሰራው። ቤቱ ሲሰራ ግን በቃ ቤቱ ማየት አስጠላኝ አይኑን። ምክንያቱም ያሳለፍኩት ሲቃይ ብዙ ስለሆነ ይሁን አላውቅም ምን እንደሆነ እና እህቶቻችን ብዙ ጊዜ የሚሸወዱት የሆነ በቃ ከበሩቅ ያስቡና በሰፊው ያስቡና ያን ለማሙላት ያን ለመዝጋት ነው። እና ለዚህ ያለ ምክር ምን ትላለህ? ማለት ይህን ነገር እንዴት ብናስብ እንዴት ብናደርገው ጠበብ አድርገን ወደ ራሳችን ተመልሰን ይህንን እንትናችንን ሳይታታብን ህይወታችን ሳይበላሽ ወደ ሀገራችን ከነጤንነታችን የምንገባበት ጉዳይ። አሁን እኔ 16 ዓመት መቀመጤ አሁን ነው የትቆጭኝ፣ አሁን ነው ያብሰለስለኝ። ግን ምን ላድርገው? አንድ ነገር ልንገርሽ ሰላም፣ አንድ ነገር ልንገርሽ። የሆነ አንድ ገበሬ ነው አሉ አንድ ወድ ነው ያለ። ለዚህ ነው እንዴ በሬን ያረድኩት ያለውን ሰውዬ ታሪክ መቼም ታውቃላችሁ። ስጋ ማረውና በሬውን አረደው የሚያርሰውን በሬ። ከዛ ግን በቃ ትንሽ በልቶ ጠገበ። ለዚህ ነው እንዴ በሬን ያረድኩት ያለ ሰው። አንድ ታሪክ ልንገራችሁ። ይህ ታሪክ የእናንተ የአረብ ሀገር ታሪክ ነው። የሚሰማኝ ሰው ካለ ኮፕሊንግ ሼር ታብታብ እያደረጋችሁ አንድ ነገር ልንገራችሁ። አንዲት አዛውንት እናት 90 ዓመት የሆናቸው አዛውንት እናት ፓሪስ የሚገኘውን መሀል ቤታቸውን ለመሸጥ ወደ አንድ ጠበቃ ይሄዳሉ። ጠበቃው ሲያቸው በጣም አርጅተዋል፣ በጣም ደክመዋል። ስለዚህ ማማ እኔ ቤቱን እገዛውታለሁ፣ ግን በየወሩ $2500 እሰጥዎታለሁ። ከዛ ግን በሞቱበት ቀን ቤቱን ወርሳለሁ ብሎ ውል ይፈራረማል። እሺ ብሎ ሴትዮዋም ይስማማሉ። ሰውየው ያስበውን ተንኮል እናንተ መጨረሻ ላይ ተረድታላችሁ። ይህ እናንተ ይሁን። እሺ ይሉና ሴትዮዋ ይፈራረሙና በወሩ ሲመጣ ሴትዮዋ ያን የዛሬ ወር ያያቸው እናት አሁንም እንዳማረባቸው ነው $2500 ሰጥቶ ተመልሶ ሄደ። እንደዚህ እያለ 6 ወር እንደዚህ እያለ አመት እኒህ ሴትዮዋ አይሞቱ። እንደዚህ እያለ ሴትዮዋ የሚገርማችሁ 115 ዓመት የእውነተኛ ታሪክ ነው የምነግራችሁ። 115 ዓመት ቆይተው ልደት በዓላቸውን ሲያከብሩ ሰውየው በ47 ዓመቱ ነበረ ያንን ዕዳ እየከፈለ $250 እየከፈለ የሆነ ቀን ሙትት ይላሉ። ያን ቤቱን ወርሳለሁ ፓሪስ ያለውን በነፃ ብሎ የገመተው የጠበቀው ሰውዬ 74 ዓመት ሆኖት እሱ ሞተ። እሳቸው 115ኛ ዓመታቸውን ልደታቸውን አከበሩ። እሱ ግን በህይወት የለም ሞተ።
እግዚአብሔር ለእናንተ ያለውን ራሱ በራውን ኳኩቶ ያመጣዋል። አይገርማችሁ? እሳቸው ይሞታሉ ብሎ የጠበቀ ሰዎች እናንተ ትወድቃላችሁ፣ እናንተ በሰው ሀገር ቤት ኩላሊታችሁና ሳምባችሁ ፈልቶ ትሞታላችሁ ብለው ሲጠብቁ እናንተ ግን ተነስታችሁ ላይ ደርሳችሁ ብትታዩቸው የሚገርማቸው እናንተ ጋር በረከት አለ፣ እናንተ ጋር እግዚአብሔር አለ፣ እናንተ ጋር የማይተኛ የማያንቀላፋ የእናንተ ድከማችሁን፣ ህመማችሁን፣ ስቃያችሁን የሚያይ የሚገርም አምላክ አለ። አልተጠቀማችሁበትም እንዳለመታደሉ። እናንተ እሱን ትታችሁ እሱም አመስገን ትታችሁ ጠዋት ማታ ፈገግታ እያበዛችሁ ጠዋት ማታ ሰላማችሁን ራሳችሁ የሚገርማችሁ እዛው ማዳም ቤቱ ናችሁ ሰላማችሁን ማግኘት እኮ ትችላላችሁ። በደስታ መኖር ትችላላችሁ። ሳታውቁ በደስታ ተወዳችሁ እንዴ ሀቢብቲ እየተባልሽ ሀቢብቲ ወይንቲ እየተባልሽ ከዳማ እየተባልሽ ሳይሆን ሀቢብቲ ያ ህልው ያ እልቤ ታሪ ንምሽ ፓሪስ ታሪ ንምሽ ካናዳ ታሪ ንምሽ ቤይሩት ልጆችሽ ልጃቸውን የወለዱትን ልጅ አምነው እኮ ኢጃዛ ቤት አውሮ የሚመጣ ልጅ እኮ ያሉ የሚሰሩ እኮ አሉ። ሰላማችሁን እኮ በራሳችሁ መንገድ ነው ያጣችሁ። እየደነበራችሁ የሰው ነገር እየሰማችሁ ውሸት እየዋሻችሁ ማየውን ነገር እያደረጋችሁ ክብራችሁን፣ ማንነታችሁን፣ ሰላማችሁን ያጣችሁት እኮ እናንተ ናችሁ። አይገርም? እናንተ እኮ ሰዎች እናንተ ትሞታላችሁ ብለው እናንተ ትወድቃላችሁ፣ እናንተ ታማችሁ እዳቸውን ገንዘባቸውን እንወርሳለን ብለው እኮ የሚጠብቁ ባንክ ሴትዮ ልጁ አስክሬን ሞቷል። ይሄ የ3 ቀን ታሪክ ነው የምነግራችሁ። ልጅቷ ሞታ ከዛ አስክሬን ልንልክ ነው ሲሉ እዛ ሀገር ላይ አካውንት ከፍተን እንደነበር ነግራናለች። ብሩ እንዴት ልታደርጉት ነው? አረ መጀመሪያ ተው አስክሬንን ተቀበሉ። አይገርም? እዚህ ላለው አካውንት ብር እኛ ተሳክረን እንምጣ ወይ ተከራክረን እንቀበል ይሆናል ብለው ይጠይቃሉ። ገና እኮ አስክሬን እኮ ፍሪጅ ውስጥ ነው ያለ። ይኸውላችሁ 16 ዓመትም 17 ዓመትም 18 ዓመትም ይገርማል። እንደውም እግዚአብሔር ሊመሰገን ይገባል። እናንተ እኮ አላችሁ 16 እና 17 ዓመት ሰው ይኖርበታል፣ ሰው ይሰራዋል ያልተባለውን ስራ እየሰራችሁ ምን ያህል እግዚአብሔር ከእናንተ ጋር እንደሆነ ግን ተረድታችሁታል? እንዲቆም ብላችሁ ግን አስባችሁታል? ግን እናንተ ጋር ያለው በረከት እናንተ ጋር ያለ እግዚአብሔር ኃይል እኮ በ20 ዓመት እና በ16 ዓመት እኮ እዛ ውስጥ እንድትቀመጡ እኮ አልኳችሁ። ይህን የመሰለ መታደል አለን። ሰው እኮ በሰላም እኮ በሀብትና በመኪና ተንጠቀባሮ እኮ መኖር አልቻለም እኮ። ሞቶ እኮ የሞተ ሰው እኮ አለ፣ ምንም ያልሆነ ሰው። እናንተ እኮ እዚህ ውስጥ እኮ እዚህ መከራ ውስጥ እንኳን ሰው ይሰራዋል። ሰው የሙሉ ክፍል አጽድታ ነው። እቺ ቀጭን ልጅ ነች የሙሉ ያጸዳችው። እቺ 30 ኪሎ ማትሞላ ልጅ ነች የሁሉ ምትሰራ ተብሎ እስከሚደመም ድረስ እኮ ያቆያችሁ ማን ያመስላችሁ? እናንተ እኮ መቆየታችሁን እንደ ቀላል ነገር አድርጋችሁ ተው። ሌላ ምንድን ነው ፈልጋችሁ ነው? 6 ዓመት ቆየሁ እኔ ዋጋ የለኝም። ምንድን ነው ዋጋ ያጣሽ? ዋጋማ እኮ ሰጥቶሽ እኮ አቆየሽ እግዚአብሔር እኮ ቸር ነው እንዴ! እናንተ እኮ ድንቅ ነገር እኮ ነው የተደረገላችሁ። እናንተ እኮ እጅ ካፍ የሚያስጭን ተአምር እኮ ነው የተደረገላችሁ። እናንተ እኮ እውነቴን ነው የምነግራችሁ። በዚህ ሰዓት ማለት ነው ተንበርክካችሁ እንኳን አልቅሳችሁ እንኳን የማታበሩለት አምላክ እኮ ረድቷችሁ እኮ ነው ይቆያል እንዴ! ተው እንጂ እውነቱን እናውራ እንጂ እንዴ! ምን ሆናችሁ እናንተ? ቁጭ ብላችሁ እኮ ስንት ሰው ሞተ። አለመጠቀም የመጠቀም ጉዳይ እናንተ ናችሁ። ግን ጊዜ ተሰጥቷቸዋል። ይኸውላችሁ የምትኖሪው ጊዜ የተሰጠሽ ጊዜ ዛሬ እንድትሰሪ ነገ እንድትኖሪ ያለ ዛሬ እየኖርሽ አብረሽው እየሰራሽ እየኖርሽም እንድትኖሪ ነው የተሰጠሽ። ሰሙኛላችኋል? እየሰራችሁ እየኖራችሁ ነው መኖር ያለባችሁ። ሰው እየኖረ ነው እንጂ መስራት እያለበት እየሰራ መኖር የሚባል ነገር አለ እንዴ? ምን አስባችሁ? ማን የተቀመጠ ባንክ የተቀመጠ እድሜ አለ እንዴ? ባንክ እኮ ትርኪ ምርኪ በጊዜ ምክንያት የሚያገሽ ገንዘብ ነው ያለሽ። ይሄ ዳ ባንክ ሲያስቀምጥ ሀብታም ከባንክ አውጥቶ ሀብታም የሆነ ተበድሮ ሀብታም የሚሆንበት ገንዘብ እኮ ነው ያለሽ።
እናንተ መቆየታችሁን ታማራላችሁ እንዴ? ይሄ እኮ እግዚአብሔርን በእንጨት እንደመጓት የቆያችሁት እኮ እግዚአብሔር ፈቅዶ የኖራችሁት እኮ እግዚአብሔር ፈቅዶ የምትተነፍሱት እኮ እግዚአብሔር ፈቅዶ ነው። እንደ ሰው ማን ሊያቆያችሁ ይፈልጋል? ሰው እኮ ማለት እንድትቆይ አይደለም ውለሽ እንድታድሪ እኮ አይፈልግም። ዛሬ ይህ እያለ እኮ ከጀርባ የሚወጋሽ ማህበረሰብ ላይ እኮ ነው ያለ። አንቺ ስትቀድሚው ለምን ቀደመች ብሎ ጠንቋይ ቤት ድረስ የሚቋትን ማህበረሰብ ጋር እየኖርሽ እግዚአብሔር ያኖርሽን ተአምረኛ እግዚአብሔር ለምንድን ነው የምትነቁት? በእውነት እግዚአብሔርን እየናቃችሁት፣ ፈጣሪን እየናቃችሁት ነው። ራሳችሁ እየተዋረዳችሁ ተው እንጂ። ያንቺ መኖር የሚያንገበግባቸው ያንቺ መኖር ሰላም የነሳቸው ሰዎች እንዳሉ ብታውቂ እኮ መኖርሽ እንደ ወርቅ እንደ ዳይመንድ እንደሚቆጠር ብታውቂው ነበር። ከንቱ ኪሳራ የሆናችሁት እናንተ ናችሁ። የማይመለከታችሁ የማያገባችሁና ውላችሁ እያደራችሁ ያላችሁ መንደርተኝነት ነው ገደል የከተታችሁ ያለ። ክብራችሁን ያሳጣችሁ ዝቅተኝነት ስሜት እንዲሰማችሁ ያደረገው ይሄ ትርኪ ምርኪ ነገር ነው። እናውቃለን ብላችሁ የምትኳትኑት ነገር አታውቁ። ይኸውላችሁ እኛ ተሰርተን እንጂ ተሰርቶብን አይደለም የመጣ። የተሰራ ሰው ደግሞ የሰራው አካል እንጂ የሚያውቀው ሰው ራሱን አያውቅም። በተኛሽበት ሞተሽ ታሪያለሽ። ግን ከዛ ቀስቅሶ ልጄ ተነሽ፣ ቀንሽ ገና ነው ተነሽ ብሎ ኃይል ሰጥቶ በርትቶ ተነስተሽ 16ም ክፍል ፈረስ ሂዶ ማያልቀውን ግቢ አጽድተሽ ሁሉ ካውያ አጽድተሽ ያለ ምግብ ያለ ውሃ ጠንክረሽ እንድትቆሚ ያደረገሽ አምላክ ሰው ስላልሆነ። ሰው እኮ የቤት ሰራተኝነት የሚል ታፔላ ለጥፎ እኮ እዚህ አምጥቷቸዋል። በደላላ የሚሆን በተዘዋሪ የሚሆን በተቃራኒ የሚሆን እናንተ የማትፈለጉበት ቦታ ነው አምጥቶ ይጣላችሁ። እናንተ ለሰው የማትመኙበት ቦታ ነው አምጥቶ ይጣላችሁ ሰው። እግዚአብሔር ግን የተጣላችሁበት ቦታ ግን እየጠበቃችሁ ነው። አሁን ምን ይሁን እያላችሁ ነው የምትጨነቁት? ምን ይፈጠር? ወዳችሁ ፈቅዳችሁ ቪዛ ቆርጣችሁ ትኬት ቆርጣችሁ ከኋላ የተሸከማችሁትን መዓትና ኮተት ይዛችሁ መጣችሁ የገባችሁበት ግን ምን ይፈጠር? ንገሪው ከራስሽ ጋር አሁን እኔ ይሄ አይመጥነኝ ምን ይጠበስ ምን ይጠበስ ለራስሽ እኮ ነው የምትነግራት። መስታወት ላይ ሆነሽ ምን ይጠበስ? እንዴት ነው እንደዚህ የምታስብ? እናሳ እንዴት ነው ማላሰው? መጅኑን ሁኚ እበች። ስለ ሰው አትጨነቂ። ሰው ሾርት ሚሞሪ ነው። አንድ ሳምንት ነው የሚያወራው ስላንቺ። በክፉ ማንነታቸው መጥተው እኮ ዛሬ አክብራችሁ እኮ ሰማይ ያደረሳችኋቸው ሰዎች እኮ እናያለን ቲክቶክ ላይ አይደለም። በበልግና በተአምር በዘረኝነት በክፋት በተንኮል በትልልቅ ክፋት መጥተው እናንተ ቆልላችሁ አሁን ንጉስ አድርጋችኋቸው። እነሱ የመሰለ ጌመር የለም፣ እነሱ ታዋቂነት የለም። ግን በምንድን ነው መነሻቸው? ረስታችሁታል የመጡበት። እናንተ በምንድን ነው ግን አሁን ችግሩ መከራው ምኑ ሰው ሲጠይቀኝ ምን እያደረግክ ነው? ለምንድን ነው እያገለገልካቸው ከሆነ የምትሰራውን ነገር ብትናገር አሁን ከምትባለው ምን የተለየ ነገር ይፈጠራል? ምንድን ነው ችግሩ? ምንድን ነው? ቆይ አሁን ስራ ነው የምሰራው፣ ስራ ስጡኝ፣ ስራ እየሰራው ላግዛችሁ ብትል ምን ይፈጠራል ብሎ ከራሴ ጋር ራሴን የሰሞኑን ተጨቃጭቄ ተማክሬ እንዲያውም ጓደኞቼ ሲቆጡኝ ምን ሲሉ ከራሴ ጋር ጦርነት ከፍቼ አሁን ስራ ሰራለሁ እህቶች። ግን ስንት ዓመት ሙሉ እኮ ምን እንደምሰራ የሚያውቅ ብዙ ሰው የለም። ችግር ብቻ እየተሰበሰብኩ ሰው ካርጎ አድርጎ ካርጎ ተዘርፎ ካርጎ ካደረሰው ጋር እጣላለሁ። እኔ እኮ ካርጎ አደርጋለሁ። ምንድን ነው አሁን የፈራችሁት ነገር? ምንድን የፈራችሁትና ሰው ምን ይለኛል ብላችሁ የተጨነቃችሁት ሰው ማን ነው? እሱ